በዓለማችን ላይ ከ10,000 በላይ የሚሆኑ እምነቶች እንዳሉ ጥናቶች ይዘግባሉ። በሀገራችን ኢትዮጵያም ቢሆን ከ8 በላይ እምነቶች አሉ። ታዲያ ዛሬ ከነዚህ 10,000 እምነቶች ውስጥ በጣም አስቂኝና አስገራሚ የሆኑ በዚህስ ይታመናል ወይ ብለን ያስገረሙንን እምነቶች ይዘንላችሁ መጥተናል። እስከ መጨረሻው እያያችሁ አጃኢብ እንድትሉ ጋብዣለሁ። በ10ኛ ደረጃ ይዤላችሁ የመጣሁት ዘራት ቴምፕል ኦፍ ራጀስታን የተሰኘውን ሃይማኖት ነው። በዓለም ላይ ካሉት እምነቶች በርከት ያለው እምነት የተመዘገበው ህንድ ነው። ዛሬ ወደ ህንድ ልውሰዳችሁ። ይህ ሃይማኖት ከ15ኛው ክፍለ ዘመን ጀምሮ የመጣ ነው። ታዲያ በዚህ እምነት ውስጥ አብዛኞቻችን የምንጠላትና በተለይ ደግሞ እኛ ሴቶች ስሟን ስንሰማ እንኳን የምንዘላትን አይጥ ትመለካለች። በዚህ የአምልኮ ቤተ መቅደስ ውስጥ ታዲያ ከ15,000 በላይ የሚጠጉ አይጦች ይኖራሉ። በዚህ የእምነት አስተምሮ ውስጥ ቤተሰቦቻችን ሲሞቱ እኛም ቢሆን ስንሞት ወደ ሲኦልም ሆነ ወደ ገነት አይገቡም ብለው ያምናሉ። ከገነትና ከሲኦል ይልቅ ሰው ሲሞት ዳግም አይጥ ሆኖ ይወለዳል የሚል አስተሳሰብም አላቸው። ታዲያ በተቃራኒውም አይጥ ሲሞት ሰው ሆኖ ዳግም ይወለዳል ይሉናል። በዚህ ቤተ መቅደስ ውስጥ የሚኖሩ የሃይማኖት አባቶች ታዲያ ዋና ስራቸው ከአይጦቹ ጋር አብረው መብላት፣ አብረው መጠጣትም ጭምር ነው። የጎደለውንም እያዩ ቶሎ ቶሎ ያሟላሉ። ታዲያ በዚህ ሀገር ውስጥ አይጥ ምግቤን በላችብኝ ብሎ ማባረር ትልቅ ነውር ነው። እንደ ትልቅ ኃጢአትም ይቆጠራል። አይጥ የዕለት ምግባቸውን ሳትቀምስላቸውም ቀድሞ መመገብ የተከለከለ ነው። ታዲያ ወደዚህ ቤተ አምልኮ ገባ ሲሉ ቀድመው ጫማቸውን ማውለቅ ግዴታ ነው። ይህን የሚያደርጉት ለአይጦቹ ያላቸውን ክብር ለማሳየት ነው። ድንገት ወደ ቤተ አምልኮ ሲሄዱ አይጥ እግሮትን ነክቶ ካስደነገጣችሁና ካለፈ እንደ ትልቅ መታደልና መባረክ ይቆጠራል። እንዳለመታደል ሆኖ ታዲያ አይጡን ድንገት ረግጣችሁ ሕይወቱ ካለፈ በወርቅ የተሰራ አይጥ በምትኩ ትተካላችሁ። በዘጠነኛነት ያመጣንላችሁ እምነት ደግሞ አጎሪ ይሰኛል። ይህም እምነት አሁንም ወደ ህንድ ሀገር ይወስደናል። ከ500 ዓመት በፊት ሂንዱይዝም ከተሰኘው የእምነት አስተምሮ ውስጥ አፈንግጦ የወጣ ሃይማኖት ነው። ይህ የእምነት አስተምሮ ፈጣሪ በሰዎች ሰውነት ውስጥ ነው የሚገኘው ብሎ ስለሚያምን ምንም አይነት ነገር ብናደርግም ሆነ ብንሰራ አንረክስም፣ ጻድቅ ነን ብለው ያስባሉ። ብዙ አሰራራቸውና አኗኗራቸው በጣም ለየት ያለና ብዙዎችን የሚያስፈራ ነው። ለምሳሌ የተቃጠለ የሰው አስክሬንን ፊታቸውን ይቀባሉ። ትልቅ ኃይልን ያስገኘናል፣ ኃያል ያደርገናል ብለውም ያምናሉ። በጣም አስፈሪው ነገር ደግሞ የሞተ ሰው አስክሬንንም ካገኙ ይመገባሉ። የሞተም እንስሳም ከተገኘም እንደዛው። በጣም አስፈሪ የሚያደርገው ነገር ደግሞ መመገቢያ ሳህናቸው ሳይቀር እንኳ የሰው ልጅ የራስ ቅል ነው። ሽንት መጣ ብሎ መጨነቅ የለም፣ ሽንታቸውን ሳይቀር ይጠጡታል። ታዲያ በህንድ ሀገር ውስጥ ይህንን ሃይማኖት የሚከተሉ ሰዎች በጣም ይፈራሉ። ከአካባቢውም ሰዎች መገለል ይደርስባቸዋል። በ8ኛ ደረጃ የያዝኩላችሁ ደግሞ ዘ ቴምፕል ኦፍ ዘ ትሩ ኢነር ላይት ይሰኛል። በዚህ እምነት ውስጥ ደግሞ ከበድ ያሉ እጾችን መውሰድ ፈጣሪ ያደርገናል ብለው ያምናሉ። ምድር ላይ ያለው እጽዋት ሁሉ ፈጣሪ እኛ እንድንጠቀመው ያበቀለው ነው ሲሉ የተለያዩ አደንዛዥ እጾችን በየሰዓቱ ይወስዳሉ። በ7ኛ ደረጃ ደግሞ ቸርች ኦፍ ኢቶሎጂያ ይሰኛል። ይህ እምነት ነው ቢባል ማን ያምናል? ራስን በማጥፋት ይጸደቃል የሚል ሃይማኖት። ይህንን እምነት ያስጀመረችው አንድ እንስት ሴት ናት። ስሟም ክሪስ ኮርዳ ይባላል። የዚህ የእምነት መፎክርም ደግሞ ራሳችንን በማጥፋት ፕላኔታችንን እንታደግ፣ ሴቭ ዘ ፕላኔት ኪል ዮርሰልፍ የሚልም መፎክር አላቸው። በዚህ እምነት ውስጥ ደግሞ እንደ ሕግ የሚጠቀሙት ራስን ማጥፋት፣ ጽንስን ማስወረድ፣ የሞተን ነገር ሁሉ መመገብ፣ እንደዚሁም ሰዶማዊነትን ማበረታታት ነው። ይህንን የሚያደርጉት ታዲያ የሰው ልጅ በምድራችን ውስጥ በዝቷል፣ ያሉት ሰዎች ምርጥ ብቻ መሆን አለባቸው፣ የማናስፈልገው እኛ እንቀነስ የሚል ነው።
ብሎም ራስን እንዴት በቀላሉ ማጥፋት እንደሚቻል ያለ ህመም ብለውም ያስተምራሉ። ታዲያ ይህን ሃይማኖት ጥርጣሬ ውስጥ የሚያስከትተው የሃይማኖት መስራቿ የሆነችው ሴት ለምን እስካሁን ድረስ ራሷን አላጠፋችም? በስድስተኛ ደግሞ የያዝንላችሁ ጄዲዝም ይባላል። ይህ ሃይማኖት ስታር ዋርስ የተሰኘው ፊልም ላይ ጄዲ የተሰኘውን ካራክተር እንደ ሃይማኖት የሚከተሉ ናቸው። በፈረንጆቹ 2001 የተመረቀው ይህ ፊልም የብዙዎችን ቀልብ የሳበ ነበር። ታዲያ ብዙዎች ወደውት ብቻ አልቀሩም፣ እምነታቸውም አድርገው ተቀብለውታል። ከዚሁም አያይዘን ታዲያ ሌላኛው አስቂኝ ብለን ያሰብነው እምነት ማራዲያን ይባላል። ይህም የማራዶና አድናቂ ነን የሚሉ ሰዎች እንቁን ተጫዋች ያደንቁትና ያመልኩታል። አምስተኛ ቸርች ኦፍ ሳይንቶሎጂ በአሁን ሰዓት በጣም እየተስፋፋ የሚገኘውና በርካታ ቢሊዮነሮች የሚከተሉት ሃይማኖት ነው። ይህ ሃይማኖት በዋናነት የሚያምነው ሳይንስን ነው። ሙሉ በሙሉ ሳይንስን መሰረት ያደረገው ይህ እምነት በርካታ ቢሊዮነሮች ስለሚከተሉት ለመስፋፋት ብዙ ጊዜ አልፈጀበትም። አሁን ላይ በርካታ ሚሊዮኖችን በእምነቱ ስር ይገኛሉ። በአራተኛ ደረጃ ኢቴይለር ሶሳይቲ የተሰኘው ነው። ሁላችንም ኤሊየን ሲባል በሰማይ የሚገኙ ከፕላኔቶች ውስጥ ድንገት የሚታዩ ለየት ያሉ ፍጥሮች ብለን ነው የምናምነው። በዚህ እምነት ውስጥ ግን እምነቱን በዋናነት የሚመራው አምላክ ብሎ የሚታየውና የሚታመነው ኤሊያን ነው። በሶስተኛነት ያስቀመጥናችሁና በጣም ያስደነቀንን አጋጣሚ እናጋራችሁ። ሆሌ የተሰኘችው ከተማ የምታመልከው ሞተር ሳይክል ነው። ነገሩ እንዲህ ነው። ሞተር ሳይክልን እያሽከረከረ ሳለ አደጋ ይደርስበታል። በዚህም የተነሳ ህይወቱ ያልፋል። ታዲያ ይህን የሰማው ፖሊስ ሞተር ሳይክሏን ወደ ፖሊስ ጣቢያ ወስዳታል። በደገታው ሲያዩት ግን ከቦታው አልነበረችም። ዳግም ፍለጋ ሲጀምሩ ቀድመው ያነሷት ቦታ ላይ ትገኛል። ታዲያ ሰው ወስዷት ነው ብለው ያስቡና ሙሉ ነዳጁንና ለማሽከርከሪያነት የሚያስፈልገውን ነገር ለብቻው አውጥተው ዳግም ያስሯታል። አሁንም ድንገት ትጠፋና እዛ ቦታ ላይ ትገኛለች። ታዲያ ይህን ያዩ የአካባቢው ሰዎች እምነታችን ከዚህ በኋላ አምላካችን እሷ ናት ሲሉ ሞተር ሳይክሏን እስካሁን ድረስ እያመለኳት ይገኛሉ። በሁለተኛ ደረጃ ላይ ያስቀመጥንላችሁ ደግሞ ቫምፓየሪዝም ነው። ሁላችንም ቫምፓየር የሚለውን ፊልም አይተናል። ይህንን ፊልም ብቻም ሳይሆን ታዲያ እምነቴ ነው ብለው የሚከተሉ ብዙዎች ናቸው። የዚህ ሃይማኖት አባሎች ታዲያ ግዴታ የሰው ደም መጠጣት አለባቸው። በሌላው የእምነት አስተምሮ ጻድቅ ለመሆን እንደምንጠራው ሁሉ በዚህ የእምነት አስተምሮ ራሳቸውን ወደ ቫምፓየር ለመቀየር ትልቅ ጥረት ያደርጋሉ። በአንደኛ ደረጃ ላይ የያዝንላችሁ ደግሞ ቸርች ኦፍ ሴጣን ወይም ደግሞ የሰይጣን አስተምሮ ይባላል። ይህ እምነት የተመሰረተው በካሊፎርኒያ ውስጥ ሲሆን ይህ እምነት የተመሰረተው አንቶን ስላንደሪ በተባለ ግለሰብ ነበር። ታዲያ ይህ ግለሰብ ሃይማኖቱን በፈጠረ ከዓመት በኋላ ነበር ህይወቱ ያለፈው። እሱ ካለፈ በኋላም ታዲያ በዓለም ላይ በከፍተኛ ሁኔታ እየተሰራጨ ዛሬ ላይ በርከት ያሉ ተከታዮችን አፍርቷል። በዚህ እምነት ውስጥ የሚመለከውም ሆነ የሚገበረው ለሰይጣን ሲሆን በርከት ያሉ ተከታዮችንም አፍርቷል። ታዲያ ይህን የመሰረተው ሰው በህይወት እያለ ከፍተኛ ህመም ውስጥ ነበር። ታዲያ ሊያርፍ ሲል ለዶክተሩ እንዲህ ሲል ተናግሯል። ምንድነው ያደረኩት እያለም በፈጠረው ሃይማኖት ሲጸጸት ነበር። እናም ውድ ተመልካቾቻችን ዛሬ ላይ ያስገረሙንን እነዚህ ሃይማኖቶች ለእናንተ አዲስ ከሆኑ በኮመንት ስር እየጻፋችሁ የትኛውን እንዳስገረማችሁ ንገሩን። እኛ ለዛሬ ይህንን ብለናል። ሰላም ቆዩን።